ግድ የላቸውም። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ዛሬ አሪፍ የስንቡል አሰራር ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻው ተከታተሉ፣ ትጠቀሙበታላችሁ። አንድ መላጊያ ካሜራ፣ 3 መላጊያ ሱካር፣ 3 መላጊያ ሀሊብ ኒዶ፣ አንድ እንቁላል፣ ትንሽዬ ቫኒላ። አሪፍ የስነቡል አሰራር። ይሄንን ቪዲዮ እስከ መጨረሻው ድረስ በመከታተል እንዴት አሪፍ ጣፋጭ የሆነ ለስላሳ ጥጥ የሚመስል ሲነቡል ከቤታችሁ ውስጥ እንዴት እንደምታዘጋጁ በዚህ ቪዲዮ ትገነዘባላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦቼ፣ በመላው ዓለም ያላችሁ የሀገሬ ልጆች ውድ ቤተሰቦቼ፣ ሀገራችን ሰላም አላህ ያደርግልን እና እኔ ዛሬ መሰራላችሁ አሪፍ የስነቡል አሰራር ነው ይዤላችሁ የመጣሁት። እንግዲህ የትኛውን ቢዛም ለመስራት ፈጣይርም ለመስራት ምንንም ለመስራት ሀጂና በደንብ ማቦካት አለበት፣ መታሸት አለበት። እንግዲህ እኔ በምታዩት መልክ እንደዚህ ያደርገዋለሁ እና በደንብ መታሸቱን የምታውቁበት አንዱ ምልክት እንደፈለጋችሁ እንትን ስትሲቡት አይቆራረጥም፣ ካልታሽ ይቆራረጣል ማለት ነው። እኔ እንግዲህ እንደምታዩት አድርጌ ከድኜ ለ30 ደቂቃ አስቀምጠዋለሁ። ሞቃታማ ከሆነ ያንን የሚያስችል ላይ ወስድብን ይችላል። አሁን ጊዜው ብርድ ስለሆነ 30 ደቂቃ እኔ ቆየዋለሁ። ከ30 ደቂቃ በኋላ ሊጤ ይሄንን ይመስላል። የምታመጡበት ቦታ ትንሽ የዱቄት ታረጋላችሁ ማለት ነው ውድ ቤተሰቦቼ። ምክንያቱም ሊጣችሁ እንትን እንዳይባከን ማለት ነው። ምንም አይነት ሊጥ መማከን የለበትም። ምንም አይነት ምግብ ስትሰሩ በልክ ለክቶ መስራት። የአረብ ሀገርን ብንኖር የመዳም ቤትን ብንሆን ነግበኔ የመዳሙን እንትን አለማባከን በጨዋነት መስራት እና እኔም ደግሞ እንደምታዩት ያው ለስለስ አድርጌ ያለው እኔ ምንም አይነት እንትን አልልም እና ይሄንን በጣም ቀጭን ሆኖ እዳመጠዋለሁ ማለት ነው። ወፍራም መሆን የለበትም። ምክንያቱም ስንቡሉን በኋላ ስንጠቀልለው በጣም ወፍራሙንና ቅርጹ ይበላሽብናል እና እኔ አንድ ቦታ እየገለባበጥኩኝ እየመላለስኩኝ ነው። ምክንያቱም ከአንድ ቦታ ወፍራም ከአንድ ቦታ ቀጭን እንዳይሆንብኝ እያየው ነው መዳመጠው። አያችሁ አጂናይን ወይንም ሊጤን እንደፈለክ ይገለባብጠዋለሁ። ምክንያቱም በደንብ ታሽቷል ማለት ነው ሳቦታው። እንግዲህ እዚህ ጋር የጨመርኩት ግርፋና ወይንም ቀረፋና የተፈጨ ስኳር ነው እና ቅቤ ማለት ነው። በዘይቱን መስራት ትችላላችሁ ቅቤ የሌላችሁ። እኔ ግን በቅቤ ነው የምሰራው። ቅቤ ነው ያደረኩት። ይሄ ለጋ ቅቤ ማለት ነው። ያው ስነቡል ለጋ ቅቤ ነው የሚጠቀሙት እና እንደዚህ አዳርሰዋለሁ። ሁሉንም ቦታ መዳረስ አለበት። እንግዲህ አዳርሼ መጥቻለሁ። አሁን መቁረጫ ካላችሁ የራሳችሁ ዲኮር ማውጫ የምትቆርጡበት የምታስተካክሉበት ካለ እዛ ካልሆነም ደግሞ ብላዋ ካለ በብላዋ ማለት ነው። እኔ ስላለኝ እዚህ እቆርጣለሁ። አንድ ላይ ጥቅልል አድርጋችሁም እንትን ማለት ትችላላችሁ፣ መቁረጥ ትችላላችሁ ማለት ነው። እንደዚህም እያረጋችሁ ማድረግ ትችላላችሁ። ሀገራችን ላይ የቀረፋ ዳቦ ማለት ነው፣ ቅቤ ስላለው እንጂ ይሄ ተለቀብኝና ሁለት ቦታ ልቁረጠው እና መሰራበትን ሲኒያ ወይንም እዚህ ላይ አድርጌ ያለው አሁን ኩፍ እስከሚል
10 ደቂቃ ይተዋዋለው ማለት ነው ሸፍኜ። ይሄው ኩፍ ብሎልኛል። ኩፍ ሳይል አለጡል ኦቨን ላይ እንዳትከቱት፣ ምክንያቱም ደረቅ ሆኖባቸዋል እና ኩፍ ብሏል። አሁን ፎሮን ላይ አስተካክየው ፎሮን ላይ ወይንም ኦቨን ላይ ጨምረዋለሁ። አያችሁ ልስላሴው ማለት ነው በጣም ጥጥ ነው የሚሆነው እና እንቁላል ማዘጋጀት አለባቸው። አንድ እንቁላልን ያዘጋጅቻለሁ። ፎሮኒ ላይ አርጌ እንቁላልን እቀባዋለሁ ማለት ነው። ያው እንቁላሉ ሊያሳምረው ከፎቁ ያኔ ከላይ ሊያሳምረው ነው እንጂ ለምንም አይደለም። እንግዲህ በምታዩት መልክ እኔ እንቁላል እየቀባሁት ነው። ከኋላ ማን ነው ያኔ ሊያሳምረው ነው እንጂ ምንም አይጠቅመውም። ዘይት ማረግ ትችላላችሁ። እና እዚህ ጋር ደግሞ ሶስ ወይንም ንስትላ የምንለው ቤት ራሳችን እናዘጋጃለን። እኔ ራሴ ነው ማዘጋጀት። እንግዲህ እዚህ ጋር የተጠቀምኩት 5 ሀባ ጁቡን ኬሪ ነው የተጠቀምኩት። 5 ሀባ ጁቡን ኬሪ፣ 3 ማላጊያ ሱካር ነው የተጠቀምኩት። 3 ማንኪያ ወተት ሀሊብ ኒዶ፣ ትንሽ ቫኒላ ነው የተጠቀምኩት። ንስትላ ከቤት እንዲህ ነው የሚሰራው። በጣም አሪፍ ነው። ትወዱታላችሁ ከውጭ ከምትገዙ። ተልባ ላይ ወይም ሳህን ላይ ታደርጋላችሁ። በቤት ታስቀምጣላችሁ፣ እንደፈለጋችሁ ትጠቀማላችሁ። አሁን ከኦቨን አውጥቼው ይህንን ይመስላል ሲነቦሊ ማለት ነው እና በጣም አሪፍ ነው። ከዛ ሶሴ ላይ አረጋለሁ። ብታዩት ጥጥ ነው ማለት ነው ስትበሉት እንዴት እንደመጣፈጥ። ሶሱም ደግሞ ንስትላ ከማድረግ ይሄንን ከቤት አዘጋጅታችሁ ራሳችሁ ብታረጉት በጣም አሪፍ ጣፋጭ የሆነ ምግብ፣ ጤናማ የሆነ ምግብ ትመገባላችሁ። የዛሬው ቪዲዮ አያችሁ እንዴት እንደሚጥም ልነግራችሁ አልችልም። ሰርታችሁ ሞክሩት። እንትንን ደግሞ ሶሱን ደግሞ በሌላ ጊዜ እሰራላችኋለሁ።